ማንቸስተር ዩናይትድ በአየርላንድ የልምምድ ካምፕ የመጀመሪያ ቀን ዛሬ ተጀምሯል። በዚህ የውድድር ዘመን ለሃያሉ ክለባችን ብዙ ደቂቃዎችን የተጫወቱት ተጫዋቾችን እናያለን። ሉክ ሾው 2615 ደቂቃ ተጫውቷል። ብሩኖ ፈርናንዴስ 2434 ደቂቃ ተጫውቷል። ሴኔ ላሜንስ 2250 ደቂቃ ተጫውቷል። ዲያጎ ዳሎት 2233 ደቂቃ ተጫውቷል። ብራያን ኢምባሞ 2188 ደቂቃዎችን ተጫውቷል። ማሩዋ ስፖርት ከ400,000 በላይ የነበረን ሰብስክራይብ በኮፒራይት ምክንያት ስለተዘጋብን ይህን አዲስ ቻናል ከፍተናል። የተለመደው ትብብራችሁን ያደረጋችሁልን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የቀድሞ ድጋፋችሁን ጀባ በሉ። ዌይን ሮኒ ማይክል ካሪክ ዋና አሰልጣኝ ሆኖ በክለባችን ቤት ስለመቀጠሉ 100% ቦታውን ሊያገኘው ይገባል። ይህ ቀደም ብዬ ተናግሬ ነበር። በማይክል ካሪክ እንዲህ ያለ ውጤት እንደሚመጣ አውቅ ነበር። ተጫዋቾቹ በጥራት ሲጫወቱ እንደ ቡድን ተቀናጅተው ሲንቀሳቀሱና በጣም ጠንካራ ቡድን ሲሆኑ እያየን ነው። ይህ ደግሞ ለኔ እንደዚሁ ያለ ፈጣን ለውጥ ያመጣል። ለምን መቀየር አስፈለገ የሚል ጥያቄ ያስነሳብኛል። ካሪክ እስካሁን በመጀመሪያው ጨዋታ ውስጥ እስካሁን ከታዩት አሰልጣኞች ሁሉ የተሻለ የማሸነፍ ንጻሬ አለው። በእኔ እይታ ማይክል ካሪክ ይህን ቦታ የግድ ማግኘት አለበት።